በዓለም ታሪክ ውስጥ የማይታመኑ አጋጣሚዎች አሉ። ነገር ግን ከ3000 ሜትር ከፍታ ካለው አውሮፕላን ተከስክሶ በአማዞን ጫካ ውስጥ ለ11 ቀን ብቻውን ተርፎ የወጣ ሰው ታሪክ ስትሰሙ እንዲህም አለ ማለታችሁ አይቀርም። ዛሬ የምናየው የጁሊያን ኮብካን ታሪክ ነው። ይህ ታሪክ ስለ ሞት ሳይሆን ስለ ሰው ልጅ የማይበገር መንፈስና በአስቸጋሪ ሁኔታ ውስጥ ለመጽናት የሚተርክ እውነተኛ ገጠመኝ ነው። ታኅሳስ 24 ቀን 1971 የ17 ዓመቷ ጁሊያን እና እናቷ ማሪያ በሊማ ፔሩ ወደሚገኝ አባቷ ዘንድ ለመሄድ ላንሳ የተባለ አውሮፕላን ተሳፈሩ። ጉዞ 1 ሰዓት የሚፈጅ ብቻ ነበር። ነገር ግን ግማሽ መንገድ ላይ ሲደርሱ ሰማዩ በድንገት ጨለመ። መብረቁ አውሮፕላኑን ሲመታው ክንፉ ላይ እሳት አየው ትላለች ጁሊያን። አውሮፕላኑ በኃይል መንቀጥቀጥ ጀመረ። መንገደኞች ይጮሃሉ፣ ሻንጣዎች ይበራሉ። በድንገት ግን ጩኸቱ ቆመ። አውሮፕላኑ አየር ላይ ያለ ለሁለት ተሰነጠቀ። ጁሊያን የታሰረችበት ወንበር ተገንጥሎ ወደ ጥልቁ አማዞን ጫካ ቁልቁል መወርወር ጀመረ። ንፋሱ ጆሮዋ ላይ ሲጮህ ብቻ ነው የምታስታውሰው። ከዚያ በኋላ ግን ሁሉም ነገር ጨለመ። ከጥቂት ሰዓታት በኋላ ጁሊያን ስትነቃ ራሷን ጥቅጥቅ ያለ ደን ውስጥ አገኘችው። በሚገርም ሁኔታ ወንበሩ ላይ እንደታሰረች ነበር። ዝናቡ በኃይል ይዘንባል። ትከሻዋ ተሰብሯል። እግሯ ላይ ጥልቅ ቁስል አለ። አንድ አይኗም ደም ፈሶበት አብጧል። እናቴ ማሪያ እያለች ብትጮህም የሚመልስላት አልነበረም። እናቷና ሌሎች 91 መንገደኞች ለዘላለም አጥታቸዋለች። ጁሊያን ግን አልተሸበረችም። የጫካ ተመራማሪ ልጅ በመሆኗ ጫካውን አታክብረው እንጂ አትፈራውም ነበር። መጀመሪያ ያደረገችው ነገር በዙሪያው የወደቁ ከረሜላዎችን መሰብሰብ ነበር። ለሚቀጥሉት 11 ቀን ብቸኛ ምግቧ እነዚሁ ጥቂት ከረሜላዎች ነበሩ። ጁሊያን በአራተኛው ቀን አንድ ትንሽ የውሃ ጅረት አገኘች። ውሃ ካለ ሰዎችን ያገናኛል የሚለው አባቷ ወርቃማ ምክር አስታወሰች። ጫካው በዝንቦችና በትንኞች የተሞላ ነበረ። ቁስሎች ዝንቦች እንቁላል ጥለውባት ትል መፍለቅ ጀመረ። ትሎቹ ስጋዬን ሲበሉኝ ይሰማኛል ትላለች። በምሽት ከነብርና ከእባቦች ለመዳን ዛፍ ስር ትደበቅ ነበር። በረሃብና በደም መፍሰስ ምክንያት አቅሟ አልቆ ነበር። ነገር ግን ተስፋ አልቆረጠችም። በጭቃና በውሃ ውስጥ እየዋኘች ለ7 ቀን ጅረቱን ተከተለች። በ10ኛው ቀን ጁሊያ አንድ ነገር ተአምር አየች። በጅረቱ ዳርቻ አንዲት ትንሽ ጀልባ ቆማለች። አጠገቧ ትንሽ ጎጆ አለ። ጎጆ ውስጥ ገብታ ስትመለከት ለጀልባ ሞተር የሚሆን ነዳጅ አገኘች። ያለባትን ትል ለማስወጣት ነዳጁን ቁስሏ ላይ ያፈሰሰችው። ያኔ የተሰማኝ ህመም ካደጋው በላይ ነበር ትላለች። 35 የሚሆኑ ትሎችን ከቁስሏ ውስጥ አወጣች። በዚያው ምሽት ጎጆ ውስጥ ተኛች። በማግስቱ ጠዋት የእንጨት ቆራጮች ወደ ጎጆ መጡ። ደም የለበሰችና ጸጉሯ የተዛባ ሴት ሲያዩ የውሃ መንፈስ መስላቸው ሊሸሿት ነበር። ጁሊያን ግን በስፓኒሽ ቋንቋ እኔ አደጋ የተደረሰብኝ ተሳፋሪ ነኝ ስትላቸው ማመን አቃታቸው። በጀልባ ወስደው ወደ ከተማ ደረሷት። ጁሊያን ከሞት የተረፈችበት አጋጣሚ ብቻ አይደለም፣ በእውቀትና በጽናት እንጂ። አባቷ ያስተማራት ጫካው ጠላትህ አይደለም፣ ህግጋቱን ካወቅ ይጠብቃል የሚለው ትምህርት ህይወቷን አትርፎታል። ዛሬ ጁሊያን ኮብካ ትልቅ ሳይንቲስት ናት። ስለ አማዞን ጫካ ታጠናለች። ይህ ታሪክ የሚያስተምረን
ትልቁ ነገር ምን ያህል ጨለማ ቢሆንና ብቻችንን ብንሆንም ተስፋና እውቀት ካለን ሁሌም መውጫ መንገዱን መኖሩን ነው። እናንተስ በጁሊያን ቦታ ምን ታደርጉ ነበር? ይህ ታሪክስ ምን አስተማራችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ለዛሬ የነበረን ታሪክ ይህና፣ ሰላም ቆዩልን። የውነፍ ዳርቻ የቆመበት ጊዜ ችጋጉ ሲገፈፍ ሲገለጥ ምስጢሩ በሰኮንድ ትረካ ይፈታል ምድሩ። የሰው ልጅ የመኖር ተጋድሎ የታሪክ በቀል ምስጢሩ ተጋልጦ እውነትን ሊነግር ሰጎን መታ መርቶ